ሰላም ትሬደርስ ዛሬ ደግሞ በሌላ በአዲስ ቪዲዮ መጥተናል። እንግዲህ በፎሬክስ ትሬዲንግ ዓለም ውስጥ ካፒታል የለኝም፣ ገንዘብ የለኝም፣ መነሻ ገንዘብ ትሬድ የማደርግበት ገንዘብ የለኝም ለምትሉ ለእናንተ በጣም አስደሳች የሆነ ዜና ነው ይዤላችሁ የመጣሁት። ምክንያቱም በነፃ ገንዘብ የምታገኙበትን ወይም በነፃ ፈድድ አካውንት የምታገኙበትን መንገድ ነው የምጠቁማችሁ ማለት ነው። ሶ ዛሬ ቆንጆ የሆነ ቪዲዮ ነው የምነግራችሁ እና ይህንን ቪዲዮ የምታዩ ሁላችሁም ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር እንድታደርጉ ጠይቃችኋለሁ ማለት ነው። ሶ ወሬ ያላብዛባችሁ ወደ ቪዲዮ እንግባ። ሶ እንግዲህ እንደነገርኳችሁ ዛሬ በነፃ ፈንድድ አካውንት እንድታገኙ ወደፊታችሁ መጥቻለሁ። ዛሬ ሁለት ፈንድድ አካውንቶች የምታገኙበትን መንገድ አሳያችኋለሁ። ሁለቱም ነፃ ናቸው። አንደኛው 100,000 አካውንት የሚሰጥ ነው። አንደኛው ደግሞ 1,000 አካውንት ሳይዝ ያለውን የሚሰጥ ነው ማለት ነው። ሶ ይህንን እነግራችኋለሁ ማለት ነው። ወደ መጀመሪያው ቪዲዮ ስናልፍ የመጀመሪያው የምናገኘው የትሬዲንግ ፕላትፎርም ወይም የፈንድድ አካውንት የምናገኝበት ቪፕሮ ትሬዲንግ ይባላል። ይህንንም ለማግኘት ወደ ስልካችን ፕሌይ ስቶር እንሄድና ቪፕሮ ትሬድ ብለን ሰርች እናደርጋለን። አሁን እኔ የማደርገውን ማለት ነው። ሶ የሚመጣልንን ከላይ የምትመለከቱትን የሚመጣልንን ቪፕሮ ትሬዲንግ የሚለውን ዳውንሎድ እናደርጓለን። እዛ ዳውንሎድ አድርጎ ከጨረሰልን በኋላ ወደ ፕላትፎርሙ ገብተን አካውንት ሳይኒን እናደርጋለን። ያው ኢሜል ካላችሁ በኢሜል ሳይኒን ታደርጋላችሁ። አዲስ ከሆናችሁ ደግሞ ሬጂስተር አድርጉኝ ይላል። ሬጂስተር ታደርጋላችሁ ማለት ነው። ሶ የሚከብድ ነገር የለውም። ሬጂስተር ካደረጋችሁ በኋላ ወደ አካውንቱ ይከታችኋል። ይሄ ቪፕሮ ትሬዲንግ በጣም ደስ የሚለው እንደ ሌሎቹ ፈንድድ አካውንቶች ነው። ወይም እንደ ሌሎቹ ፈንድድ አካውንት በነፃም ቢሰጥም ግን እንደ ሌሎቹ ፈንድድ አካውንት እዛው ላይ ብቻ አይደለም ትሬድ የምታደርጉት፣ ከኤምቲ5 ጋር ማገናኘት ትችላላችሁ። ሶ እዛው ላይ ሳይኒን ካረጋችሁ ከገባችሁ በኋላ ሬጂስተር ወይም አድርጋችሁ ከገባችሁ በኋላ አካውንት ሳይዝ 1000 ፍሪ አካውንት ሳይዝ የሚላለ እሱን ትነኩትና ተወስዱና ከዛ ከጎን ከኤምቲ5 ጋር ታገናኛላችሁ ማለት ነው። ከኤምቲ5 ጋር እንዴት እንደሚገናኝ እንድሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁኝ። ከኤምቲ5 ጋር እንዴት እንደሚሰራ እንዴት እንደሚገናኝ አሳያችኋለሁ። በጣም ቆንጆ የሆነ ፕላትፎርም ነው። ፌዟና ፌስቱ ፈተና አለው። ፌዟን 1000 ማምጣትን ፌዟን 100 ማምጣት ነው። ፌስቱ ደግሞ 50 ማምጣት ነው። ሩላቸውም ከባድ የሚባል አይደለም። በጣም ቀለል ያለ ነው። ሩላቸውን ገብታችሁን ማንበብ ትችላላችሁ። በጣም አሪፍ ፕላትፎርም የምለው ነው ይሄኛው ፕላትፎርም ማለት ነው። እና ብትጠቀሙበት በጣም ቤስት ነው። እኔ እየተጠቀምኩበት ስለሆነ ብትጠቀሙበት በጣም ሪኮመንድ አደርጋችኋለሁ ማለት ነው። ሶ ቪፕሮ ትሬዲንግ የሚለውን እንድትጠቀሙበት ሪኮመንድ አደርጋችኋለሁ። ሁለተኛው ደግሞ ፈንዲንግ ፕሮ ይባላል። ይሄ 100,000 አካውንት የምታገኙበት ነው። እሱንም ፈንዲንግ ፕሮ የሚለውን ለማግኘት ወደ ስልካችሁ ብራውዘር ትሄዱና ፕሌይ ስቶርን ትከፍቱና ፕሌይ ስቶርን ከከፈታችሁ በኋላ ፈንዲንግ ፕሮ ብላችሁ ሰርች ስታደርጉ ይመጣላችኋል። ፈንዲንግ ፕሮ ብላችሁ ሰርች ስታደርጉ ይመጣላችኋል። በመቀጠል እሱን አፕሊኬሽን ታወርዳላችሁ። ካወረዳችሁ በኋላ ውስጥ ላይ በጣም ብዙ የሚጠይቃችሁ ጥያቄ አለ። ገብታችሁ ሳይኒን ታረጋላችሁ። መታወቂያ፣ ፌስ አይዲ ምናምን ነገር ይጠይቃል እና እንትን ታረጋላችሁ፣ ሳይኒን ታረጋላችሁ ወይም ሬጂስተር ታደርጉና 100,000 ሳይዝ ያለውን አካውንት ይሰጣችኋል። 1,000 ማሳደግ ነው። በአንድ ወር ውስጥ 1,000 ማሳደግ ነው ያለባችሁ። ማለትም 1,000 ማሳደግ ነው ያለባችሁ ስላችሁ በሳምንት $250 ማምጣት አለባችሁ። ከዛ ማክሲመም ከዛ በላይ ብታመጡም ችግር የለውም፣ ግን ግዴታ 250 ማምጣት አለባችሁ ማለት ነው። ሶ ይሄኛውን 100,000 አካውንት ከዚህ ከፈንዲንግ ፕሮ ታገኛላችሁ፣ ይሰጣችኋል ማለት ነው። እና እዚህ ላይ ግን ትንሽ እኔ እንደ እንትን የታየኝ እነዚህ ጎልድ፣ እነዚህ ፊውቸር ትሬድ ማድረግ አትችሉም። ፎሬክስ ትሬዲንግ ብቻ ነው። እነዚህ ዩሮ ዩኤስዲ፣ ጂፒፒ ከዩኤስዲ ምናምን እነሱን ነው ትሬድ ማድረግ የምትችሉት እንጂ ጎልድ፣ ናዝዳክ ምናምን ፊውቸር ትሬዲንግ የለውም። እና ይሄኛው ላይም ደግሞ ትሬድ የምታደርጉት እዛው ፕላትፎርሙ ላይ ነው። ከኤምቲ ጋር ማገናኘት አትችሉም፣ እስካሁን ስላላገኘሁበት ማለት ነው። ሁለቱም ቆንጆ ፕላትፎርም ናቸው። አይሆፕ እንደሚጠቅማችሁ ተስፋ አደርጋለሁ። በጣም ከተመቻችሁ ሁለቱም ላይ ደግሞ እንዴት ሳይኒን እንደሚደረግ እንዳሳያችሁ የምትፈልጉ ከሆነ አሳዩኝ። ቪፕሮ ትሬድ ላይም እንዴት ከኤምቲ5 ጋር እንደሚገናኝ የምትፈልጉ ከሆነ በኮሜንት አሳውቁኝ። ላይክ፣ ሼር፣ ሪፖስት አድርጉ። እንዲሁም ቤቱን ፎሎ አድርጉ። በቀጣይ ብዙ ቪዲዮዎች አንድ ላይ አሳያችኋለሁ ማለት ነው ስለ ፎሬክስ ትሬዲንግ። ሶ ቴንክ ዩ